ሰላም ፋሚሊ እንዴት ናችሁ? ዛሬም እንደተለመደው ከባለፈው የቀጠለውን የጂኦግራፊ ሞዴል ሪሚዲያል ሞዴል የ2017 ፓርት 2 ቪዲዮውን ይዤላችሁ መጥቻለሁ ማለት ነው። በደንብ እያብራራን የምናየው ይሆናል። ከባለፈው የቀጠለ ነው። 34 ጀምሮ ያሉትን ጥያቄዎች በደንብ አድርገን አብራርተን የምናየው ይሆናል ማለት ነው። ዛሬ እንዳልነገርኳችሁ ፓርት 2 ነው የሚሆነው ማለት ነው። ቪዲዮውን ከመጀመራችን በፊት እንደተለመደው ሰብስክራይብ፣ ላይክ እና ሼር በማድረግ እንድትጀምሩልኝ ጠይቃለሁኝ ማለት ነው። ከዛ ውጪ ኮመንት ላይ ማንኛውም አይነት ሀሳብ አስተያየት ጥያቄ ካላችሁ በባለፉት ቪዲዮዎችም በአሁን በምሰራላችሁ ቪዲዮም ላይ ያላችሁ ማንኛውም አይነት ጥያቄ ካለ እንድታደርሱኝ በትህትና ጠይቃችኋለሁ ማለት ነው። ከዛ ውጭ ቴሌግራም ቻናላችንንም ካልተቀላቀላችሁ እንድትቀላቀሉ ሪኮመንድ አደርጋችኋለሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። መልካም ጊዜ ይሆንላችሁ። 34ኛ ላይ ነበረ ያቆምነው ያለፈው ፓርት 1 ቪዲዮ። አሁን ደግሞ ከ34 ጀምሮ ያሉትን በደንብ የምናይ ይሆናል ማለት ነው። which of these is software component of GIS ይለናል። የጂአይኤስ ሶፍትዌር ኮምፖነንት ከነዚህ መካከል የሆነው የትኛው ነው የሚለን ማለት ነው። ይሄ አርክ ጂአይኤስ የሚባለው ይሆናል ማለት ነው። አርክ ጂአይኤስ የሚባለው ትክክለኛ መልሳችን የሚሆን ይሆናል። የጂአይኤስ ኮምፖነንት የሶፍትዌር ኮምፖነንት የሚሆነው እሱ ይሆናል ማለት ነው። እሱ ይሆናል። ይሄ አርክጂአይኤስ የሚባለው ሊዲንግ ሶፍትዌር ፕሮግራም ነው። ምን ላይ? ጂአይኤስ ላይ ማለት ነው። ምን ለማድረግ የሚጠቀም? አናላይዝ ለማድረግ የሚጠቀም ይሄ ጂኦግራፊካል ዳታዎችን አናላይዝ ለማድረግ የሚጠቅም ነው የሚሆነው ማለት ነው። ይሄ ስለዚህ አርክጂአይኤስ የሚለው ትክክለኛ መልሳችን ይሆናል ለዚህኛው ጥያቄ። what is geospatial data primarily used for? geospatial data primarily ለምንድነው መጀመሪያ የምንጠቀመው? ይሄ የምንጠቀመው geospatial data ምን ለማድረግ ነው? አንደርስታንድ ለማድረግ ስፓሻል ፓተርኖችን ስፓሻል ሪሌሽንሺፖችን አንደርስታንድ ለማድረግ የምንጠቀመው ይሆናል። ይሄ geospatial ዳታ የሚባለውን ዳታ ወይም ኢንፎርሜሽን የምንጠቀመው ለዚህ ምክንያት አንደርስታንድ ለማድረግ ይሆናል ማለት ነው የምንጠቀመው። 36ኛው what does the line graph primarily show? ይሄ ላይን ግራፍ የሚባለው primarily ምን ነው የሚያሳየው የሚል ነው። ይሄም ቼንጅ ነው። ቼንጅ ሲን ዳታ ኦቨር ታይም በዳታው ላይ በፊት ከነበረው ዳታ ላይ ማንኛውም አይነት ቼንጅ ካለ ማንኛውም አይነት የተቀየረ ነገር ካለ ያን የሚያሳየን ይሆናል ማለት ነው። የላይን ግራፍ የሚባለው ማለት ነው። ይሄ ምንድነው? ቤስት ነው። ምን ለማድረግ? ሾው ለማድረግ ዲስፕሌይ ለማድረግ ትሬንዶችን የተለያዩ ትሬንዶችን ለምሳሌ ቴምፕሬቸር እንዴት ፋል ያደርጋል፣ እንዴት ይጨምራል ምናምን፣ እንደገና ሬንፋል እንዴት ቼንጅ ያደርጋል ምናምን የሚለውን ነገር ከወር ሬንፋል እንዴት ነው ቼንጅ የሚያደርገው የሚለውን ነገር ይሄ ላይን ግራፍ በደንብ አድርጎ የሚያብራራልን ይሆናል ማለት ነው። ቼንጅ ኦፍ ዳታ ኦቨር ታይም ያለውን የሚያሳየን ይሆናል ይሄ ላይን ግራፍ የምንለው። 37ኛ ደግሞ which one of the following represents the correct order of geologic time division from largest to smallest? ከትልቁ ወደ ትንሹ ጂኦሎጂካል ታይም ዲቪዥኖችን የሚያሳየው የትኛው ነው? እዚህ ከተዘረዘሩት ውስጥ ነው የሚለን። ይሄ ደግሞ ኤ ላይ ያለው መልሳችን ይሆናል። ኢዮን፣ ኢራ፣ ፔሪየድ እና ኢፖክ የሚለው የሚሆን ይሆናል። ከትልቁ ወደ ትንሹ ያለው እሱ ስለሆነ ማለት ነው። ይሄ ነው የሚሆነው የዚህኛው ትክክለኛ መልሳችን እና the Precambrian era comprises approximately 1% of Earth's history። እስቲ ከእርዝ ሂስትሪ ውስጥ እስከዛሬ ካለው ውስጥ የፕሪካምቢሪያን ኢራ የምንለው ምን ያህሉን ፐርሰንት የሚይዝ ይሆናል? ይሄ የሚይዘው ወደ 88% አብዛኛውን ፐርሰንት የሚይዘው ይሄ ፕሪካምቢሪያን የምንለው ኢራ ላይ ነው የተፈጠሩት አብዛኞቹ ነገራቶች ሆነዋል የሚባለው ማለት ነው። ይሄ ከ4.6 ቢሊዮን ዓመት በፊት ጀምሮ ያለ ነው ማለት ነው። ከዛ ጀምሮ ያለ ነው የፕሪካምቢሪያን ኢራ የምንለው። 88% ኦፍ ሂስትሪ የእርዝን ሂስትሪ የሚይዘው የሚካተተው እዚህ ውስጥ የሚሆን ይሆናል ማለት ነው። 39ኛ ደግሞ ሲኖዞይክ ኢራ ኢዝ ኦልሶ ናውን አስ ዳሽ ይለናል። ይሄ ሲኖዞይክ ኢራ ምን ተብሎ ነው በሌላ ስሙ የሚታወቀው? ይሄኛው ኤጅ ኦፍ ማማልስ ተብሎ የሚታወቅ ይሆናል እና ይሄ አፍተር ዳይኖሰሮች ከጠፉ በኋላ የተለያዩ እነዚህ እንትኖች ከጠፉ በኋላ ምንድን ነው የመጣው? ይሄ ኤጅ ኦፍ ማማልስ ኤጅ ኦፍ ሬፕታይልስ ምናምን ነው የመጣው ማለት ነው። ይሄ ሲኖዞይክ ኢራ የሚባለውን ኤጅ ኦፍ ማማልስ ተብሎ ማማሎች የተፈጠሩበት ማማሎች ኢቮልቭ ያደረጉበት ጊዜ ተብሎ ነው የሚታወቀው። በሌላ ስሙ ኤጅ ኦፍ ማማልስ ተብሎ የሚታወቅ ይሆናል ማለት ነው። ይሄ ሲኖዞይክ ኢራ
40ኛ ደግሞ which force drives the continental drift theory ኮንቲኔንታል ድሪፍት ቲዮሪን ድራይቭ የሚያደርገው ፎርስ ድራይቭ የሚያደርገው የትኛው ይሆናል ማለት ነው የሚለን ሰው ይሄኛው ኮንቬክሽንስ ከረንት ኢን እርዝ ማንትል ኮንቬክሽንስ ከረንት ኢን እርዝ ማንትል የሚለው ትክክለኛ መልሳችን የሚሆን ይሆናል ለዚህኛው እና ይሄ ነው ድራይቭ ፎርሱ ይሄ ኮንቲኔንታል ድሪፍት ቲዮሪ ጋር የተገናኘው ማለት ነው እና ማንትል ላይ ካለው ከሙቀቱ ምናምን የመነጨ ነው የሚሆነው ይሄ ድሪፍት ቲዮሪ ይሄ ላይ ቤዝ ያደረገ ነው ከኮንቬንሽናል ከረንሲ እና እርዝ ማንትል ላይ ቤዝ ያደረገ ነው ኮንቲኔንታል ድሪፍት ቲዮሪ ተብሎ የሚታወቀው ቲዮሪ ማለት ነው። 41ኛ እርዝ ኮር ኢዝ ፕራይመሪሊ ኮምፖዝድ ኦፍ ይለናል የእርዝ ፕራይመሪሊ ኮምፖዝድ የሆነው ከአይረን እና ከኒኬል ይሆናል። ከአይረን እና ኒኬል ከሚባሉ ኤሌመንቶች ነው ሞር ኮምፕሮማይዝድ የሆነው ማለት ነው። እነዚህ ሄቪ ሜታሎች ናቸው። እርዝ ሜዳፕ ሞስትሊ እርዝ ኮርን ሜዳፕ እንዲደረግ እንትን ያደረጉ ናቸው። እነዚህ አይረን ኤንድ ኒኬል የምንላቸው ኤሌመንቶች ማለት ነው፣ ሜታሎች ማለት ነው። እነሱ ናቸው ቤዚክ የሆኑ የእርዝ ኮር እንትኖች ናቸው ማለት ነው። እነዚህ ትክክለኛ መልሳችን ነው። ሺት ኢሮዥን ይለናል። ይሄ ደግሞ ሺት ኢሮዥን ኢዝ ዳሽ ይለናል። ሺት ኢሮዥን ምንድነው የሚያመለክተው? ሺት ኢሮዥን ምንድነው ነው? ሺት ኢሮዥን የምንለው ሪሙቭ ኦፍ ቲን ላየር ኦፍ ቶፕ ሶይል ነው አይደል? ከላይ ያለው ሶይል ሪሙቭ በሚሆን ሰዓት ነው ይሄ ሺት ኢሮዥን የምንለው ማለት ነው። በዚህ ጊዜ ነው ይሄ ኦከር የሚያደርገው ሺት ኢሮዥን ዘ ሪሙቫል ኦፍ ቲን ላየር ኦፍ ቶፕ ሶይል ይሆናል ትክክለኛ መልሳችን። 43ኛ ደግሞ which is not an example of soil conservation in ኢትዮጵያ ኢትዮጵያ ውስጥ ሶይል ኮንሰርቬሽን ኤግዛምፕል ሆኖ የሚያገለግለው ከነዚህ መካከል የሌለው የትኛው ነው? ኦቨር ግሬዚንግ አይደለ? ሌሎች ፕላንቲንግ ትሪም ብትሉት ትሬሲንግ ብትሉት ክሮፕ ሮቴሽን እነዚህ የኤግዛምፕል ኦፍ ሶይል ኮንሰርቬሽን ናቸው። ሶይልን ኮንሰርቭ የምናደርግባቸው ዌዮች ናቸው ማለት ነው። በደንብ ይታወቃሉ። ስፔሻሊ ትሬሲንግ ወደ ኮንሶ አካባቢ የሚታወቁበት ነው። ትሪዎችን ፕላንት ማድረግ እንደገና ክሮፕ ሮቴት ማድረግ አዳዲስ ሌላ ክሮፖችን እንትን ማድረግ ይሄ ሶይልን ኮንሰርቭ የሚያደርግ ነው። እንደገና ፈርቲሊቲውንም የሚጨምር ይሆናል። ዋይል ኦቨር ግሬዚንግ የሚባለው ግን ይሄን አፌክት የሚያደርገው ኔጌቲቭሊ አፌክት የሚያደርገው ይሆናል። ሶይል ኮምፖነንት ሶይል ኮንሰርቬሽንን ኔጌቲቭሊ አፌክት የሚያደርግ ይሆናል ማለት ነው። 44ኛ ደግሞ which sphere is responsible for the climate in ኢትዮጵያ የትኛው ስፒር ነው ክላይሜትን? አትሞስፌር ነው አይደለ? ይሄ ክላይሜት የምንለው ነገር ምንድን ነው? ሎንግ ተርም ስቴት ኦፍ አትሞስፌር ነው። የአትሞስፌር ሎንግ ተርም የሆነ ስቴት ነው ማለት ነው። ክላይሜት በረጅም ጊዜ የሚፈጠር ይሆናል። አትሞስፌር ኢዝ ሪስፖንሲብል ፎር ክላይሜት ኢን ኢትዮጵያ የሚለው ትክክለኛ መልሳችን የሚሆን ይሆናል። 45ኛ ደግሞ ከረንት ፒሪየድ ኢዝ ዳሽ ይለናል። ይሄ ከረንት አሁን ላይ ያለነው ፒሪየድ ምንድነው? ኢኳተርናሪ የምንለው ነው አይደለ? ዊ ሊቭ ኢን ሴኖዞይክ ኢራ ላይ ነው የምንኖረው። ቅድም እንዳልኳቸው ማማል ኢራ ተብሎ የሚታወቀው እና ኢኳተርናሪ ፒሪየድ ላይ which began about 2.6 ሚሊዮን ኢር አጎ አካባቢ ከ2.6 ሚሊዮን በፊት ሚሊዮን ዓመት በፊት የተፈጠረ ነው የሚሆነው ማለት ነው። ይሄ ሴኖዞይክ ኢራ የምንለው ኢራ ማለት ነው። እኛ ያለነው በዛ ጋር ነው። ኳተርነሪ ፒሪየድ ላይም ጭምር ነው ያለነው። ይሄ ነው የሚሆነው ትክክለኛ መልሳችን። ዋት ኢዝ ዘ አቨሬጅ ኮምፖዚሽን ኦፍ ሶይል ይለናል። ይሄ ደግሞ የሶይል አቨሬጅ ኮምፖዚሽን ምንድነው? ሚነራሎች 45%፣ ኤር 25%፣ ወተር 25% እና ኦርጋኒክ ማተር 5% የሚለው ቢ ላይ ያለው ትክክለኛ መልሳችን ነው የሚሆነው ለዚህኛው ጥያቄያችን ማለት ነው። ለዚህኛው ጥያቄያችን ትክክለኛ መልሳችን የሚሆን ይሆናል። ይሄ 47ኛ ደግሞ ዋት ኢዝ አቨሬጅ ከቨሬጅ ኦፍ እርዝ ሃይድሮስፊር የእርዝ ሃይድሮስፊር አቨሬጅ ከቨሬጅ ምን ያህለው ነው የሚለን ይሄ ደግሞ ሲ ላይ ያለው አይስ 97%፣ ፍሬሽ ወተር 2% እና ኦሽን 1% የሚለው ትክክለኛ መልሳችን የሚሆን ይሆናል። ይሄ ደግሞ 97% አይስ ነው ያለው። ፍሬሽ ወተር የሚባለው 2% ነው። ፍሬሽ ከእንትኑ ንጹህ የሆነ ምንም እንትን ጨዋማ ምናምን ነገር የሌለበት ማለት ነው። ኦሽን ደግሞ እነዚህ 1% ይሆናሉ ማለት ነው። ይሄ ነው
የሚሆነው የዚህ መልስ ዋት ኢዝ ዘ ሜን ዲፍረንስ ቢትዊን ሚነራል ኤንድ ሮክ የሚለን ነው። ይሄ ደግሞ በሚነራል እና በሚነራሎች እና በሮክ መካከል ያለው ምንድን ነው ነው? ሚነራል የምንለው ሲንግል ኤሌመንት ነው ወይም ሲንግል ኮምፓውንድ ሊሆን ሲችል፣ ሮክ ኢዝ ሶሊድ ሚክስቸር ኦፍ ሚነራል ነው። በዚህ ምክንያት ነው እነዚህ አንዱ ሲንግል ነገር ነው፣ አንዱ ደግሞ የአንዱ ሚክስቸር ሊሆን ይችላል። የአንዱ ሚክስቸር እንደሚሆን ነው የሚያሳየን። ዲፍረንሳቸው በዚህ ምክንያት ነው የሚሆነው ማለት ነው። ቢ ላይ ያለው ነው የዚህኛውን መልስ የሚሆንልን። 49ኛ ደግሞ ዘ ክረስት ሜክስ አፕ ዋት ፐርሰንት ኦፍ እርዝ ማስ። ይህ ክረስት ምን ያህል የእርዝን ማስ ሜክ ያደርጋል? 1% ነው የሚሆነው ይሄ እና ክረስት የምንለው ይሄ ቬሪ ቲን የሆነ አውተር ስኪኑ ነው። ይሄ 1%ን የሚሰራ ይሆናል። ማንትል የሚባለው ደግሞ ወደ 67% የሚሰራ ሲሆን ይሄ ኮሮች ደግሞ 32% ሲሰሩ ቶታል ማሳቸው ወደ 100 እንትን የሚደመር ይሆናል። 67 32 እና 1 ሲሆን አንድ ላይ 100 የሚሆን ይሆናል። ይሄ ክረስት የሚባለው 1%ን የሚሰራ ይሆናል ማለት ነው። 50ኛ ደግሞ ዲስ ላንድ ፎርም ኢዝ ብሮድ ሪላቲቭሊ ፍላት ኤሪያ ዛት ራይዝ አባብ ዘ ሰራውንዲንግ ላንድ ይለናል። ይህ ከነዚህ መካከል የሚሆነው የቱ ነው? ብሮድ ሆኖ ፍላት ሆኖ ከሌሎቹ እንትኖች ራይዝ የሚያደርግ ብሎ ነው እየጠየቀን ያለው። ይሄኛው የሚሆነው ሲ ላይ ያለው መልሳችን ፕላቲዮ የሚለው ይሆናል ማለት ነው። ይሄኛው ላንድ ፎርም ነው። ይሄ ብሮድ የሆነ ፍላት የሆነ እንደገና ከሰራውንዲንግ ላንዶች አንጻር ደግሞ ራይዝ የሚያደርግ ይሆናል። ይሄ ፕላቲዮ የሚባለው ሲ ላይ ያለው ነው ትክክለኛ መልሳችን የሚሆነው ማለት ነው። ለዚህኛው ጥያቄ ትክክለኛ መልሳችን የሚሆነው 51ኛ ኮንጎ ባዚን ኢዝ ካራክተራይዝድ ባይ ዳሽ ይለናል። የኮንጎ ባዚንን ካራክተራይዝ የሚያደርገው ምንድነው? ዴንስ የሆነ ሬን ፎረስት ነው አይደለ? በጣም ዴንስ የሆነ ሬን ፎረስት ያለበት በጣም የተጠጋጉ በጣም ሽፍ ያለ እንትኖች ያሉበት ነው። ሬን ፎረስቶች ያሉበት በጣም ዴንስ ሬን ፎረስት ነው የሚታወቀው። ይሄ የኮንጎ ባዚን ማለት ነው። የኮንጎ ባዚን ማለት ነው እና ኢትዮጵያን ሃይላንድስ አር ካራክተራይዝድ ባይ ይሄ ሃይ ፕላቲውስ ኤንድ ሃይ ማውንቴንስ የሚል ይሆናል ማለት ነው። ኢትዮጵያን ሃይላንዶች በዚህ ነው ካራክተራይዝ የሚደረጉት የሚሆነው። ደ ብሉ ናይል ሪቨር ኦሪጂኔት ፍሮም ዳሽ ይለናል። ብሉ ናይል ሪቨር ከየት ነው ኦሪጂኔት የሚያደርገው? ኢት ኢዝ ሌክ ጣና። ከሌክ ጣና ኢትዮጵያ ውስጥ ካለው ሌክ ጣና ኦሪጂኔት የሚያደርግ ይሆናል ማለት ነው። 54 ዋት ኢዝ ዋን ሪቨር ናት ዩዝድ ፎር አግሪካልቸር ኢን አፍሪካችን ውስጥ ሪቨርን እንትን የማትጠቅመው የትኛው ናት? ከዚህ ውስጥ ነው። ኮንጎ ናት የምትሆነው ማለት ነው። አግሪካልቸር ሪቨርን አትጠቀምም ኮንጎ ማለት ነው። ክላይሜት ኢዝ አቨሬጅ ዌዘር ኮንዲሽን ኦፍ ዘ ፕሌስ ኦብዘርቭድ ኦቨር ፔሪድ ኦፍ ዳሽ ይለናል። ክላይሜት በምን ያህል ጊዜ ውስጥ ነው እንትን የሚለው ወደ ከ30 ዓመት እና ከዛ በላይ ነው። በአቨሬጅ ነው የሚሆነው። ከ30 እና ከዛ ዓመት በላይ አግሪጌት የአትሞስፌሩ አግሪጌት እንትን ነው የሚሆነው የክላይሜት የምንለው 30 year and more የሚለው ነው የሚሆነው ትክክለኛ መልሳችን የሚሆነው። 56ኛ which one of the following is not major element of weather and climate ይለናል። የክላይሜት እና የዌዘር ሜጀር ኤሌመንት ያልሆነው ከነዚህ ውስጥ ምንድነው የሚሆነው? በቀላሉ ሶይል ታይፕ ነው አይደለ? ሶይል ታይፕ ነው የሚሆነው እና ይህ ሶይል ታይፕ ዌዘር ኤሌመንቶች እነዚህ አትሞስፌሪክ የሆኑ ናቸው። እነዚህ ቴምፕሬቸር የምንላቸው እና ሂዩሚዲቲ እና ሬንፋል ምናምን የምንላቸው ማለት ነው። ዋይል ግን ሶይል ታይፕ ይሄ ምንድነው? ፊዚካል ፊቸር ነው። ፊዚካል ፊቸር ኦፍ የግራውንድ የመሬት ፊዚካል ፊቸር ነው እንጂ የዌዘሮች የክላይመንቶች ኤሌመንት አይሆንም ማለት ነው የሶይል ታይፕ። እሱ ነው የሚሆነው። 57ኛ ኮንቬንሽናል ሬንፋል ኢዝ ሞስት ኮመን ኢን ዌር ይለናል። ሞስት ኮመን የሚሆነው የኮንቬንሽናል የኢኳቶሪያል ሪጅኖች አካባቢ ወደ ኢኳቶሪያል ሪጅኖች አካባቢ ይሄ ኮንቬክሽናል ሬንፋል የሚባለው ሞስት ኮመን የሆነ ታይፕ ኦፍ ሬንፋል ነው ማለት ነው። እና ዘ ትሮፒካል ሃይ ፕሬሸር ቤልት ኢዝ ሎኬትድ አፕሮክሲሜትሊ የት ነው የሚለን 30 ዲግሪ አካባቢ ነው። 30 ዲግሪ አካባቢ ነው ይሄ ሎኬት የሚሆነው 30 ዲግሪ ላቲቲዩድ አካባቢ ሎኬት የሚሆን ይሆናል ማለት ነው። 59ኛው ጆንስ ፎሎዊንግ ታይፕ ኦፍ ፕላንተሪ ዊንድ ታይፕ የሆነው ከነዚህ መካከል የትኛው ነው? ትሬድ ዊንድ የሚባለው ይሆናል ማለት ነውና ፕላንተሪ ዊንዶች ላይክ ትሬድ ዊንድ በግሎቡ በሴም ዳይሬክሽን በየይር ራውንድ ምን ያደርጋሉ?
እንትን ያደርጋሉ ማለት ነው። አክሮስ ይሄ የሚዞሩ ይሆናሉ ማለት ነው። የሚዞሩ ይሆናሉ ማለት ነው። ሶ የፕላኔታሪ ዊንድ ታይፕ ነው ይሄ። ትሬድ ዊንድ የሚባሉት ሶ ተመሳሳይ ይሆናሉ፣ ታይፖች ይኖራቸዋል ማለት ነው። ሞንሱን ዊንድስ አር ኮዝድ ባይ ዳሽ ይለናል። ሞንሱን ዊንዶች በምንድን ነው ኮዝ የሚሆኑት? በዲፍረንስ ነው አይደል? ዲፍረንስ ኢን ኤር ኦቨር ላንድ ኤንድ ሲ፣ በመሬት ላይ ያለው ኤር ፕሬሸር ዲፍረንስ ኤንድ ሲ ላይ ያለው ባህሮች ላይ ያለው ኤር ፕሬሸር ዲፍረንስ፣ በዚህ ምክንያት ነው ይሄ ሞንሱን ዊንድ የሚባለው ዊንድ ካውዝ የሚሆነው ወይም የሚፈጠረው ማለት ነው። ሶ ኤ ላይ ያለው ነው መልሳችን የሚሆነው 61ኛ። ቫሊ ብሪዝ ኦከር ዲዩሪንግ ዳሽ ይለናል። ቫሊ ብሪዝ ኦከር የሚያደርገው መች ነው? ይሄ ደይ ላይ ነው፣ ቀናቶች ላይ ነው ኦከር የሚያደርገው ማለት ነው። እና ይሄ በቀን ላይ የፀሐይ ሙቀት ማውንቴን ስሎፖች ላይ ምን ይሆናል ማለት ነው? እንትን ይሆናል ማለት ነው። ከቫሊ ፍሎር ይልቅ ማውንቴን ስሎፖች ላይ ሲት የሚያደርግ ይሆናል ዲዩሪንግ ዴይ ማለት ነው። ሶ ይሄ ዋርም የሆነ ኤር ደግሞ ራይዝ አፕ ያደርጋል። ምን በመፍጠር ቫሊ ብሪዝን ይፈጥራል ማለት ነው። ቫሊ ብሪዝን በመፍጠር ራይዝ የሚያደርግ ይሆናል ይሄ ሞቃት አየር። ሶ በቀናቶች ላይ በዴይ ላይ ነው ይሄ ሞር ኦከር የማድረግ እድል ያለው ሰው ቫሊ ብሪዝ የምንለው ነገር ማለት ነው። 62ኛ ደግሞ ሃው ዳዝ አልቲቲዩድ አፌክት ክላይሜት። አልቲቲዩድ እንዴት ነው ክላይሜትን አፌክት የሚያደርገው የሚለን ነው። ሶ ይሄ ሃይ አልቲቲዩድ ኮልደር የሚለው ነው ትክክለኛ መልሳችን የሚሆነው። ሶ ሃይ አልቲቲዩድ ኮልደር ናቸው። በዚህ ምክንያት በእንትን አፌክት የሚያደርጉት ይሆናል፣ ክላይሜትን አፌክት የሚያደርጉት ይሆናል ማለት ነው የሚሆነው። 63ኛ ኦሽን ከረንትስ ካን አፌክት ዳሽ ይለናል። ኦሽን ከረንቶች ምንን አፌክት ያደርጋሉ? ሶ ኦሽን ከረንቶች ቴምፕሬቸርንም ኦልሶ ደግሞ ሬንፋልንም አፌክት የሚያደርጉት ይሆናል ማለት ነው። ቦዝ ቴምፕሬቸር ኤንድ ሬንፋል የሚለው ትክክለኛ መልሳችን ነው ለዚህ እና ዋርም ኦሽን ከረንት ብሪንግ ዋርም ኤር ኤንድ ኢንክሪዝ ሬንፋል ዋይል ኮልድ ኦሽን ከረንትስ ብሪንግ ኮልድ ኤር ኤንድ ድራየር ኮንዲሽንን ብሪንግ የሚያደርጉ ይሆናሉ ማለት ነው። ሶ ይሄ ቦዝ ቴምፕሬቸርም ሬንፋልም ኦሽን ከረንትን አፌክት የሚያደርጉት ይሆናሉ በዚህ መስመር ማለት ነው። 64ኛ ደግሞ ሬን ሻዶ ኢፌክት ኢዝ ሞስት ክሎዝሊ አሶሺየትድ ዊዝ ዳሽ ይለናል። ከምን ጋር ነው የሬን ሻዶ እንትን ኢፌክት ከምን ጋር ነው ሞስትሊ አሶሺየት የሚያደርገው? ከዚህ ከሳይክሎን ሬንፋል ሳይክሎኒክ ሬንፋል ከምንለው ጋር አሶሺየት የሚያደርጉ ይሆናሉ ይሄ ሬን ሻዶ ኢፌክት የሚባለው ማለት ነው። ሶ የዚህ መልስ የሚሆንልን ሲ ላይ ያለው መልሳችን ሳይክሎኒክ ሬንፋል ይሆናል። ኢንተርትሮፒካል ኮንቨርጀንስ ዞን ITCZ የሚባለው ማለት ነው እና ከምን ጋር ነው አሶሺየት የሚያደርገው? አሶሺየት ዊዝ ዳስ ይለናል ይሄኛው። ይሄ ደግሞ ከኢኳቶሪያል ሎው ፕሬሸር ቤልት ጋር አሶሺየት የሚያደርግ ይሆናል ማለት ነው። ይሄ ITCZ ኢዝ ምንድነው? ይሄ ኒር ወደ ኢኩዌተር አካባቢ በቅርብ የሚገኝ እንትን ነው ማለት ነው። ዌር ዊንድ ፍሮም ኖርዝ እና ሳውዝ ሄሚስፌር ሚት የሚያደርጉበት ቦታ ላይ የሚገኝ ነው የITCZ የምንለው ማለት ነው። ሶ ወደ ኢኩዌተር አካባቢ ኖርዘርን ኤንድ ሳውዘርን ሄሚስፌር ላይ ያሉት ዊንዶች ሚት የሚያደርጉበት ቦታ ነው እና ዚስ ኬዝ ኤርቱ ምን እንዲሆን ያደርጋል? ኤርን ራይዝ እንዲያደርግ ያደርጋል። ምን በመፍጠር ክሬት ፐርማነንት የሆነ ቤልት ኦፍ ሎው ፕሬሸርን በመፍጠር ፍሪኩዌንት የሆነ ሬንን በመፍጠር ፐርማነንት የሆነ ቤልትን የሚፈጠርበት ፕሬሸር እንትን ነው ያለው ማለት ነው። ሶ ይህ ዘ ኢኳቶሪያል ሎው ፕሬሸር ቤልት የሚለው ነው ትክክለኛ መልሳችን የሚሆነው። ኮዝ እንዳልነው ወደ ኢኩዌተር አካባቢ ሳውዝ እና ኖርዝ ሄሚስፌር ላይ ዊንዶች ሚት የሚያደርጉበት ወደ ኢኩዌተር አካባቢ ሰው ይሄኛው ኢኳቶሪያል ሎወር ፕሬሸር ቤልት የሚለው ለዚህ ትክክለኛ መልሳችን የሚሆን ይሆናል ለዚህ ጥያቄ ማለት ነው። 66ኛ ደግሞ which of the following best describes the movement of air in a higher pressure system? so higher pressure system ላይ ኤር ሙቭመንትን ቤስት ዲስክራይብ የሚያደርገው የትኛው ነው የሚለን ከነዚህ መካከል የ66ኛ ጥያቄያችን ደግሞ ቢ ላይ ያለው ኤር ሲንክስ ኤንድ ዳይቨርጅስ የሚለው ትክክለኛ መልሳችን የሚሆን ይሆናል ማለት ነው ለዚህኛው ጥያቄ። እንዴት ነው እና ይሄ ሃይ ፕሬሸር ሲስተም ኩል ኤር ኢዝ ምንድነው? ሄቪ ነው። ሃይ ፕሬሸር ሲስተም ላይ ኩል የሆነ ኤር በጣም ሄቪ ነው ኤንድ ሲንክ ዳውን ቱ ዘ ግራውንድ ወደ ግራውንድ ምን ያደርጋል? ሲንክ ያደርጋል ማለት ነው። ሶ ዋንስ ኢት ሂትስ ዘ ግራውንድ ኢት ስፕሬድ አውትዋርድ አዌይ ፍሮም ዘ ሴንተር እና ዋን ግራውንዱን ሂት ካደረገ በኋላ
ስፕሬድ ያደርግና ከሴንተሩ ምን ይሄዳል? አዌይ ይሄዳል ማለት ነው። የተራራቀ ይሆናል፣ ዳይቨርጅ የሚያደርግ ይሆናል ማለት ነው። ሶ ኤር ሲንክስ ኤንድ ዳይቨርጅስ የሚለው ለዚህኛው 66ኛ ጥያቄያችን መልሳችን የሚሆን ይሆናል ማለት ነው። መልሳችን የሚሆነው እሱ ነው የሚሆነው። 67ኛ እና የዛሬ የፓርት 2 የመጨረሻ ጥያቄያችን የሚሆነው ቴምፕሬት ዞን ኤክስፒሪየንስስ ዳሽ ይለናል ማለት ነው። የቴምፕሬት ዞን ምን ነው ኤክስፒሪየንስ የሚያደርገው ሰው የሚሆነው ዲስቲንክት የሆነ ሲዝን ነው። ዲስቲንክት የሆነ ሲዝን ነው። ለምሳሌ ኩል የሆነ ዞን ምን ነው? በቃ ኩል የሆነና በጣም ትሮፒካል አካባቢ የሆኑት እንትኖች ወይ በጣም ሞቃት ሲሚላር የሆነ በጣም ሞቃት የሆነ በጣም ወይ ሃይ ቴምፕሬቸር በጣም ወይ ሎው ቴምፕሬቸር ኤክስፒሪየንስ የሚያደርጉ ይሆናሉ ማለት ነው። ዋይል ይሄ ቴምፕሬት ዞን ግን በአኑዋልም ሆነ መንዝሊም ሆነ የተቀያየረ ቴምፕሬቸር ነው የሚኖረው። አንዳንዴ ከፍ ሊል ይችላል፣ አንዳንዴ ዝቅ ሊል ይችላል ማለት ነው። ሶ ዲስቲንክት የሆነ ተመሳሳይ የሆነ ሳይሆን የተለያየ አይነት ፓተርን ያላቸው የሲዝናል ቫሪዬሽኖች የሚኖሩባቸው እንትን ነው የሚሆነው ይሄ ቴምፕሬት ዞን የምንለው። ሶ ኤክስፒሪየንስ የሚያደርገው ዲስቲንክት የሆኑ ሲዝኖችን የተለያዩ ሲዝኖችን ኤክስፒሪየንስ የሚያደርግ ይሆናል ማለት ነው። ሶ የሚሆነው የዚህኛው መልሳችን ሲ ላይ ያለው ነው የሚሆነው ማለት ነው። ለዛሬ እዚህ ጋር ነው የምናበቀው ማለት ነው። የመጨረሻ ጥያቄያችን ነው ብዬ ገልጬላችኋለሁ። ሰው ማንኛውም ያልገባችሁ ነገር ካለ እስካሁን ድረስ አይ ቲንክ በደንብ ለማብራራት ሞክሬያለሁ። ነገር ግን ማንኛውም አይነት ግልጽ ያልሆነ ነገር ካለ ማብራራት ያለብኝ ነገር ካለ በድጋሚ ብትጠይቁኝ በደንብ አብራርቼ የምሰራላችሁ ነው የሚሆነው። ሰው አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናችኋለሁ። ይመቻችሁ። ማንኛውም እንደነገርኳችሁ አይነት ሀሳብ ካላችሁ አድርሱኝ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። እንደተለመደው ያላደረጋችሁ ልጆች ሰብስክራይብ ብታደርጉ በድጋሚ እንገናኛለን። እንደዚህ አይነት ኢንፎርሜቲቭ ቪዲዮዎች የሚደርሷችሁ ይሆናል። ላይክ በማድረግም እኛ እንድታበረታቱን ጠይቃችኋለሁኝ። ከዛ ውጭ ኮመንት ሴክሽን ላይ በመሄድ ማንኛውም ሀሳብ እንድጽፉልኝ ሪኮመንድ አደርጋችኋለሁ። ከዛ ውጭ ደግሞ ለጓደኞቻችሁ ለምትወዷቸው ሼር በማድረግ ኢንፎርሜሽኑ ሼር በማድረግ እንዲደርሷቸው አድርጉ። ቴሌግራም ቻናላችንን ሊንክ አስቀምጥላችኋለሁ ዲስክሪፕሽኑ ጋር፣ እሱን ጋር በመሄድ በመቀላቀል ቴሌግራም ቻናላችን ተጨማሪ መረጃ አግኙ። በሚቀጥለው ቪዲዮ ደግሞ ሌሎች ቶፒኮችን፣ ሌሎች ጥያቄዎችን ወይ ሌሎች ሰመሪዎችን ይዤላችሁ የሚመጣ ይሆናል። ፓርት 3ንም አብረን የምናይ ይሆናል ማለት ነው። ሶ በሚቀጥለው ጊዜ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ፒስ